በኋላም በዘመኑ መዝሙሮችን በተለያየ መንገድ ሲያዳምጥ ኖሯል። በካሴት ከዛም በቪሲዲ ከዛም ሻለ ሲል ደግሞ በዩቲዩብ እና በተለያዩ ሶሻል ሚዲያ መተግበሪያዎች በመጠቀም አማኞች መዝሙርን ያዳምጣሉ። በኢትዮጵያ የመዝሙር ታሪክ ውስጥ ከተሰሩ ምርጥ አልበሞች መካከል የታምራት ኃይሌ ቁጥር 10 አልበም፣ ተስፋዬ ጫላ 4፣ ቤቲ ተዘራ ቁጥር 2፣ ሊሊ ቁጥር 4፣ ዳንኤል አምደ ሚካኤል ቁጥር 4፣ ዳጊ ቁጥር 2፣ ደረጀ ከበደ ቁጥር 5፣ አዜብ ቁጥር 2 በጥቂቱ የምንጠራቸው ድንቅ አልበሞች ናቸው። የበረከት ተስፋዬም ቁጥር 3 አልበም ከነዚህ ውስጥ ብንጠራ ቢያንስ እንጂ አይበዛም። የአልበሙ መጠሪያ መምህሩ ሲሰኝ በውስጡ 14 ትራኮችን የያዘ አልበም ነው። ይህ አልበም በአጠቃላይ ስለ ኢየሱስ በዋነኝነት አጉልቶ የሚያሳይና ለሌሎች ከዚህም በኋላ ለሚወጡ አልበሞች እንደ ሞዴል መሆን የሚችል ስራ ነው። ይህ አልበም የወጣው በ2015 ሲሆን በዚህ አልበም ላይ ኢየሱስን በዋነኝነት አምላክ ሆኖ ለሰው ልጅ ኃጢአት ሰው ስለመሆኑ፣ ስለ አማላጅነቱ፣ ስለ ምሕረቱ፣ ቅርብ ስለሆነ ማንነቱ፣ ስለ ፈዋሽነቱና እንዲሁም ዳግም እንደሚመጣ አድርጎ በተራ ከፋፍሎ ሲዘምር ማስተዋል እንችላለን። ሙሉ ሙዚቃውን ያቀናበረው ራሱ በረከት ተስፋዬ ሲሆን ሚክሲንግ እና ማስተሪንጉን ደግሞ ነህሚያ ታረቀኝ ሰርቶታል። ከላይ እንዳልኩት አልበሙ እንደ አልበም በጣም አሪፍ ሆኖ ሳለ ዛሬ ልና የወደድነው አንድ ትራክ ግን የአልበሙ መጠሪያ የሆነውን መምህሩ ነው። መምህሩ የተሰኘውን ትራክ በዋነኝነት በመጽሐፍ ቅዱሳችን ላይ ስለምናገኛቸው 3 ሰዎችና ጌታ ኢየሱስ ስለፈወሳቸው ሰዎች ይነግረናል። በመጀመሪያ ቁጥር ላይ ሉቃስ ወንጌል ምዕራፍ 13 ቁጥር 11 ላይ የምናገኛትን አንዲት ጎባጣ ሴት እንደዚህ እያለ ይነግረናል። ሀገር የሚያውቃት ከቤተ መቅደስ ስትመላለስ ለፎሷ ሳይሆን አምላኳን ወዳ ቀድማ የምትደርስ ያሸማቀቃት ያስጎበጣትን ጀርባዋ ላይ ይዛ ስትገባ ደካ ቀድሟታል ቅኖችን የሚያይ ይልና ኢየሱስ እችን ሴት ዳሷት እንደፈወሳት በመጀመሪያው ቁጥር ላይ ይነግረናል። በመቀጠል ማርቆስ ምዕራፍ 5 ከቁጥር 39 ላይ ስለምናገኛት ሌላኛዋ ልጅ ደግሞ እንደዚህ ይለናል። ልጅቷ ሞታለች፣ አትሄድ ከመምህሩን ለወላጅ አባቷ ብለው አረዱት መርዶ። አትፍራ ብቻ ምን ሰምተዋለው ጌታ በቤታቸው ሄደ በዛ ልቅሶ ጫጫታ ተኛች እንጂ መች ሞተች ቢላት ሳቁ ለቀስተኞች ይልና እቺንም ልጅ ኢየሱስ ከሞት እንዳስነሳት ይነግረናል። በስተመጨረሻ ደግሞ ማርቆስ ምዕራፍ 5 ቁጥር 25 ላይ 12 ዓመት ደም ሲፈሳ ስለነበረው ሴት ደግሞ እንደዚህ ይለናል። እንኳን ፊቱ የጀርባው ቀሚስ አይተው የለም ወይ የነካው ሲፈወስ አልዳነችም ወይ ያቺ ምስኪን በእምነት ብትነካው ቀሚሱን በማለት ኢየሱስን ፈዋሽ እንደሆነ ይነግረናል። እውነት ነው፣ ኢየሱስ ፈዋሽ አምላክ ነው። መጽሐፍ ቅዱሳችንም ኢየሱስ ከስጋዊ ደዌ እንደሚፈውስ እናም ደግሞ እነዚህ ሰዎች ማሳያ ናቸው። አሁንም በዚህ ዘመን ደግሞ የኢየሱስን ከማንኛውም ነገር እንደሚፈውስ እናምናለን። ነገር ግን ችግሩ እዚህ ጋር ነው። እንመልከት። ይህን ወንጌል ያልሰማ እንዲሰማ አውጃለሁ፣ ከገጠር ከተማ እንደሚያድን እንደሚታደግ እሰብካለሁ ስለ እግዚአብሔር በግ። ባየናቸው ቁጥሮች እየነገረ የነበረው ስለ ኢየሱስ ፈዋሽነት እንዲሁም ሞትን በአፉ ከሚወጣ ቃል ማስነሳቱ ነው። ነገር ግን መዝሙሩን ሲዘጋ ይህን ወንጌል ይለናል። የእውነት ወንጌል ይሄ ነው። መጽሐፍ ቅዱሳችን ወንጌል ማለት የምስራች እንደሆነ ነው የሚነግረን። እርሱም የምስራች ደግሞ ኢየሱስ አምላክ ሆኖ ሳለ ክብሩን ጥሎ ለሰው ልጆች ኃጢአት መውረዱን ከዚያም መሞቱን በሶስተኛ ቀን መነሳቱን ነው የሚነግረን። በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 4 ድረስ የምናገኘው ይሄን ነው። ይህ ዘማሪ ግን ወንጌልን ከስጋዊ ፈውስ ጋር ለማያያዝ ሲሞክር እናያለን። ይህ ደግሞ ተገቢ አይደለም፣ መጽሐፍ ቅዱሳዊም አይደለም። ኢየሱስን የምንከተለው ወይም ኢየሱስ አዳኝ እንደሆነ ያወቅነው ከስጋዊ ደዌ አሊያም ከችግር ብሎም በተለያዩ ነገሮች ስላዳነን ሳይሆን መጽሐፍ ቅዱሳችን እንዳለን ለእኛ ሲል ክብሩን ጥሎ እንደወረደና ስለ ኃጢአታችን ስለሞተ እናም በሶስተኛ ቀን ስለተነሳ ነው። በአጠቃላይ ይህ አልበም ከዚህ ትራክ በስተቀር ጥሩ ሲሆን በግጥም በዜማ መጽሐፍ ቅዱሳዊ ሀሳቦችን በመዘመር ረገድ በጣም የተዋጣለት አልበም ነው። ለዛሬ በዚህ አብቅተናል። በሌላ ቪዲዮ እስክንገናኝ መልካም ሳምንት። ሀሳባችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። እናመሰግናለን።
ቃል ሊገልጸው ማዳን የሱን ስራ